የቀድሞ የቸልሲ አማካይ የነበረው ጆን ኦቢ ሚካኤል በፕሪሚየር ሊግ አናት ላይ የሚገኙት የአርሰናል አሰልጣኝ በሆኑት በሚካኤል አርቴታ ላይ የሰላ ትችቱን ሰንዝሯል። አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ በየሳምንቱ እያታለለ ይገኛል። አርቴታ ወደ 1 ቢሊዮን ፓውንድ የሚጠጋ ገንዘብ አውጥቶ በማዕዘን ምቶች ላይ ብቻ መደገፉ እጅግ የሚያሳፍር ነው። የአርሰናል እግር ኳስ ህገወጥ ነው። በቆሙ ኳሶች ወቅት የሚያደርጉት ነገር ህገወጥ ነው። ግብ ጠባቂውን ይከላከላሉ፣ ተቃራኒ ተጫዋቾች እንዳይዘሉ አቅፈው ይዘላሉ። ዳኞችና ቫር ይሄንን እንዴት ዝም እንደሚሉ እኔ አይገባኝም። ሳካ፣ ማርቲኔሊና ኦዴጋርድን የመሰሉ ፈጣሪ ተጫዋቾች በአርቴታ ግትራ ጨዋታ ምክንያት ጠፍተዋል። አርሰናል በዚህ መንገድ ዋንጫ ቢያሸንፍ እንደ ህጋዊ ሻምፒዮና እውቅና አልሰጣቸውም። ምክንያቱም እያታለሉ ነውና እግር ኳሳቸው የሚታይ አይደለም። እጅግ አስጠሊታና አሰልቺ ሆኗል። የአርሰናል ደጋፊዎች ዝም ያሉት ቡድኑ በደረጃ ሰንጠረዡ አናት ላይ ስለሆነ ብቻ ነው በማለት ጆን ኦቢ ሚካኤል በአሰልጣኝ ሚካኤል አርቴታ ጨዋታ ላይ ትችቱን ሰንዝረዋል። በተጨማሪም የቀድሞ የፕሪሚየር ሊግ አሸናፊ ክሪስ ሰተን አሁንም የቆመ ኳስ አርሰናል ይህ ቡድን ዘንድሮ ሊጉን ካሸነፈ በታሪክ እጅግ አስቀያሚው ሻምፒዮን መባሉ አይቀርም ሲል ተችቷቸዋል። በተመሳሳይ 11 ጊዜ የሊጉን ዋንጫ ያነሳው ፖል ስኮልስ መድፈኞቹ ሊጉን የሚያሸንፉ ከሆነ እጅግ አሰልቺው ሻምፒዮን ነው ሊባሉ እንደሚችሉ አስተያየቱን ሰጥቷል። በአሁኑ ሰዓት አርቴታ የሚመራው ስብስብ በሊጉ የ7 ነጥቦች ልዩነት ይዞ እየመራ ከመሆኑም በላይ በሊግ ካፕ የፍጻሜ ተፋላሚ፣ በኤፍኤ ካፕ የሩብ ፍጻሜ ተፋላሚ እንዲሁም በቻምፒዮንስ ሊግ ተስማሚ ድልድል አግኝቶ ጉዞውን ቀጥሏል። ለአርቴታ ከጨዋታው ውበት ይልቅ ቡድኑን አሸናፊ የሚያደርገው መንገድ የበለጠ ትርጉም አለው። አሰልጣኙ አርብ ዕለት በሰጠው መግለጫ ዋናው ነገር ጨዋታው የሚጠይቀውንና ለማሸነፍ የሚያስችለውን የተሻለ እግር ኳስ መጫወት ነው ሲል ለትችቶች ምላሽ ሰጥቷል። ታዲያ አርሰናል ላይ የሚሰነዘሩ ትችቶች እውን ተገቢ ናቸውን? ሊጉን ቢያሸንፉስ ቁጥሮች ካለፉት የሻምፒዮኖች ጋር ሲነጻጸር ምን ይመስላል? የኦፕታ መረጃዎችን ስንመለከት እውነታው ፍንትው ብሎ ይወጣል። አርሰናል እስካሁን ባደረጋቸው 30 የፕሪሚየር ሊግ ጨዋታዎች 57 ግቦችን አስቆጥሯል። ይህ ማለት በየጨዋታው በአማካይ 1.97 ግቦችን ያስቆጥራል ማለት ነው። ይህ ቁጥር ከ10 ዓመታት በፊት ሻምፒዮን ከሆነው ሌስተር ሲቲ 1.79 ወዲህ ዝቅተኛው ቢሆንም 5 የማንቸስተር ዩናይትድ ስብስቦችን 3 የጆሴ ሞሪኒዮ የቼልሲ ቡድኖች እና ያለመሸነፍ ሪካርድ የጻፈው የአርሰናል ኢንቪዚብል 1.92 ጨምሮ ከ12 የቀድሞ ሻምፒዮኖች የተሻለ የማስቆጠር ምጣኔ ነው ማለት ነው። ነገር ግን ግቦቹ እንዴት ተቆጠሩ የሚለውን ስንመረምር የነቃፊዎቹ ወይንም የተቺዎቹ ሐሳብ ሚዛን ይደፋል። መድፈኞቹ ካስቆጠሯቸው 59 ግቦች ውስጥ 24ቱ ወይንም 44 ከመቶ የተገኙት ከቆሙ ኳሶች ነው። ይህ በማንኛውም የፕሪሚየር ሊግ ሻምፒዮን ታሪክ ውስጥ ታይቶ የማይታወቅ ከፍተኛ የቆሙ ኳሶች ግብ መጠን ነው። ከጨዋታ እንቅስቃሴ ወይንም ኦፕን ፕሌይ ከሚሉት ያገኙት ግቦች ደግሞ በየጨዋታው 1.17 ብቻ ሲሆን ከዚህ ያነሰ መጠን ያስመዘገቡ ሻምፒዮን የሆነው በ1992-93 የውድድር ዓመት ዋንጫውን ያነሳው የመጀመሪያው የፕሪሚየር ሊግ ሻምፒዮን ማንቸስተር ዩናይትድ ብቻ ነው። የሚገርመው የታሪክ አጋጣሚ ግን አርሰናልን እየተቹ የሚገኙት ሳተንና ስኩልስ በዘመናቸው ይጫወቱባቸው የነበሩት አሸናፊ ቡድኖች በቆሙ ኳሶች ላይ እጅግ አደገኛ የነበሩ መሆናቸው ነው። የሳተኑ ብላክበርን በ1994-95 እና የስኩልሱ ማንቸስተር ዩናይትድ በ2007-8 ዋንጫ ሲያነሱ 80 ግቦችን ያስቆጠሩ ሲሆን 35 በመቶ የተገኘው ከቆሙ ኳሶች ነበር። ይህ ደግሞ አሁን አርሰናል እስካስመዘገበው ድረስ የሊጉ ከፍተኛ ሪከርድ ነው። ከዚህ ሁሉ በኋላ ከቆሙ ኳሶች ግብ ማስቆጠር በራሱ አስቀያሚ ነውን? የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ማርክ ሮኒ እንደዛ አያስብም። ሮኒ በቅርብ በሰጠው አስተያየት ስለ አርሰናል የአጨዋወት
አጫዋት ብዙዎች ሲተቹ እሰማለሁ። እኔ ግን አርሰናል ድንቅ እንደሆነ አስባለሁ። የቆሙ ኳሶች የእግር ኳስ አካል ናቸው። ታዲያ ለምን አትጠቀሙባቸውም ሲል ነቃፊዎችን ወይንም ተቺዎችን መልሶ ተችቷል። የቀድሞ የአርቴታ አሰልጣኝ የነበሩት ዴቪድ ሞይስም ምንድነው ነገሩ በቆሙ ኳሶች ላይ ጎበዝ ስለሆኑ ብቻ እንደ ትልቅ ችግር አድርጋችሁ ታቀርባላችሁ? እኔ በዚህ ላይ ምንም አይነት ችግር አይታየኝም። ይህ የጨዋታ አንዱ አካል ነው። እነሱ ጠንካራና አካላዊ ብቃት ያላቸው ቡድኖች ናቸው። በዚህ ላይ ምንም ችግር የለም። በአሁኑ ሰዓት ሁሉም ሰው ቆንጆ እግር ኳስ ብቻ መጫወት አለበት፣ ሁሉም ነገር ፍጹም መሆን አለበት የሚል አስተሳሰብ አለ። ሁላችንም ያንን ብናደርግ ኖሮ እግር ኳስ አሰልቺ ይሆን ነበር። ወደዚህ ሀገር መጥተው ምን ማድረግ እንደሚችሉ ያሳዩን የማይታመኑ አሰልጣኞች አሉን። ሚካኤል አንዱ ነው። ምናልባት ሁልጊዜም በአንድ አይነት መንገድ መቀጠል አይችሉ ይሆናል። ነገር ግን ሚካኤል ቡድኑን በየጊዜው በማሳደግና ወደፊት በመግፋት ረገድ ተሳክቶለታል በማለት የቀድሞ ተጫዋቻቸውን አሞካሽተዋል። በተጨማሪም ጨለምተኛ ጥበብ እየተባለ ቢተቹም መድፈኞቹ ሜዳ ላይ ቆሻሻ ኳስ እየተጫወቱ ነውን? አይደለም። በ30 ጨዋታዎች የተመለከቱት 40 ቢጫ ካርዶችን ብቻ ሲሆን ይህ ደግሞ ቼልሲ በ2014-15 ካስመዘገበው 73 ቢጫ ካርዶች ጋር ሲነጻጸር እጅግ ዝቅተኛው ነው። እስካሁንም ምንም አይነት ቀይ ካርድ ባለማየታቸው በፕሪሚየር ሊጉ ታሪክ ያለ ቀይ ካርድ ሊጉን በማሸነፍ አራተኛው ቡድን የመሆን እድል አላቸው። ቀሪ 8 ጨዋታዎች ከ8 ጨዋታዎች ውስጥ ምንም አይነት ቀይ ካርድ የማይመለከቱ ከሆነ እንዲሁም ታዋቂው 1-0 ለአርሰናል የሚለው ዝማሬ ቢኖርም ዘንድሮ 1-0 ያሸነፉት 5 ጨዋታዎችን ብቻ ነው። ይህም ከቼልሲ 11 ጊዜ በ2004-5 እና ከዩናይትድ 10 ጊዜ በ2008-9 ጋር ሲነጻጸር እጅግ ያነሰ ነው። የዘንድሮ አርሰናል በ2008-9 እንደነበረው የባርሴሎናው አይነት ማራኪ እግር ኳስ ላሳይ ይችላል። ሆኖም ግን እየተጫወቱበት ያለው መንገድና ግቦችን የሚያስቆጥሩበት ስልት ከቀድሞቹ ሻምፒዮኖች አልፎ ተርፎ ዛሬም አጥብቀው ከሚተቹት ተጫዋቾች ቡድኖች ታሪክም ብዙ የራቀ አይደለም። መልካም ቀን ይሁንላችሁ።